ቅዳሴ ማለት እግዚአብሔርን የምናመሰግንበት የእሱ አምላኪዎች መሆናችን የምንገልጥበት ምስጋና ነው። ቤተክርስቲያናችን ስርዓቷ ምድራዊ የተገኘ ነገር አንድም ነገር የላትም። መነሻችን ምንጩ ሰማይ ነው። መላእክት ላይ የመጣ ነው። ሰማያውያን መላእክት 24 ሰዓት ሁሉ ጊዜም ቢሆን ቅዱስ 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 እያሉ እግዚአብሔርን ያመሰግናሉ። ቅዳሴ በዋናነት የምስጢራት መፈጸሚያ መደምደሚያ በኩረ ምስጢራት ተብሎ የሚወሰድ ስለሆነ በተለይ በሐዲስ ኪዳን በጌታችን በምድር ላይ ቆይታ ውስጥ የተደረጉ ነገሮችን በመላት ያዘ ነው። ቅዳሴ መድኃኔዓለም ክርስቶስ ከቤተልሔም ተወለደ፣ ወደ ግብጽ ተሰደደ። 34 ዓመት ያከናውኗቸውን ክንውኖች ባጭሩ ጠቅላላ አድርጎ በ3 ሰዓት ውስጥ ማየት ነው። ቅዳሴ ሙሉ መጽሐፍ ቅዱስ ነው። ስንጀምር በዳዊት ነው የምንጀምረው። በአጠቃላይም በውስጡ ብሉይ ሐዲስ ነው የምናነሳበት። በተለይ ደግሞ የጌታችን የማዳኑን ጉዞ ደግሞ ከቤተልሔም ጀምረን እስከ ደብረ ዘይት ላይ ያለች ቢታንያ ጌታ ያረገባት ቦታ ናትና ሐዋርያት እያዩት ሁለት ነጫጭ የለበሱ መላእክት በግብረ ሐዋርያት ምዕራፍ 1 ላይ የምናገኘው ጌታ ወደ ላይ ሲያርግ መላእክቱ ሐዋርያት እዚያ ቆመው ነበርና ኦ ውሉደ ሰላም እቱ በሰላም ውስተ ቤትክሙ፣ እናንተ የሰላም ልጆች ሆይ በሰላም ወደ ቤታችሁ ግቡ ብለው ያሰናበቱበት ነውና እንግዲህ የጌታችን የማዳኑን ስራ በተለይ መወለዱን፣ ዙሮ ማስተማሩን፣ ቀራንዮ ላይ መሰቀሉን፣ መከራ መስቀሉ ሁሉ ስቅለቱን፣ መቃብሩን፣ ትንሳኤውን፣ እርገቱን የምናጠናቀቅበት እቱ በሰላም የሚለውን በዲያቆኑ ምክንያት ተብሎ መጽሐፍ ቅዱስን በተግባር የምናይበት ቅዳሴ ነው ማለት ነው።